እሺ ስለዚህ ሁለት አይነት የራስ ምስል መገለጫዎችን አየን። የራሳችንን ምስል እንዴት ልናሻሽለው እንችላለን? እንዴት እናሻሽለው? አሉታዊም ሊሆን ይችላል፣ አዎንታዊም ሊሆን ይችላል። አሉታዊ የሆነውን ግዴታ ወደ አዎንታዊ ማምጣት ካልቻልን በህይወታችን ውጤታማ ለመሆን በጣም ይከብደናል ማለት ነው። ስለዚህ አሉታዊ የሆነውን ኢሜጅ ወይም አሉታዊ የሆነውን ምስል መቀየር መቻል አለብን ማለት ነው። በመጀመሪያ የራስ ብቃት በአትኩሮት መመልከት። ቅድም ብለናል፣ ሁሉ ጊዜ አሉታዊ የሆኑ ነገሮች ላይ የሚያተኩሩ ሰዎች የራሳቸውን ብቃት በትክክል አይረዱም። ማለት ውድቀታቸውን የማይችሉትን ነገር የማያደርጉትን ነገር ብዙ እንደሚበለጡ እሱ ላይ አልደርስም የሚለውን ሐሳብ ነው ሰዎች የሚያስቡት። ለምን? የራሳቸው ብቃት እንዳለ ይረሱታል። ወይም ደግሞ የራሳቸው ብቃት ማለት ከሰዎች ጋር ለምሳሌ አንዳንድ ሰው እንደው በሴክተር አንዳንድ ሰው እግር ኳስ ላይ ጎበዝ ሊሆን ይችላል፣ አንዳንድ ሰው ሩጫ ላይ ጎበዝ ሊሆን ይችላል፣ በስፖርት እንኳን ብናየው ማለት ነው። ስለዚህ እግር ኳስ የሚችለውን ያንን ሰው በጣም አይቶ እሱ ላይ የማይደረስም ሳይሆን እኔ በሩጫ ከሆነ እኔ ችሎታ በሩጫ በኳስ የሚደርስበትን የትኛውም ኢኮኖሚካል ስታተስ የትኛውም በሰዎች ዘንድ ተቀባይነት በሩጫ ላገኘው ይችላል። የኔ ደግሞ ክህሎት ግራፊክስ ዲዛይን ላይ ኦር ደግሞ ኮንስትራክሽን ላይ ኦር ሌላ ነገር ላይ ከሆነ በዛ አቅጣጫ እነዛ ሰዎች አቺቭ ያደርጉትን ከፍታዊ ትልቅነት በዚህ አቅጣጫ ደግሞ እኔ ማግኘት እችላለሁ። አለበለዚያ የኔን ትቼ የኔን ብቃትና የኔን ችሎታ ትቼ የሌሎች ሰዎችን ብቃት ብቻ የምመለከት ከሆነ እነሱ ጋር ለመድረስ በጣም ያዳግተኛል ማለት ነው። ስለዚህ በራስ ብቃት ላይ አትኩሮት ማድረግ ወይም በአትኩሮት መመልከት ያስፈልጋል። ራስን በጥልቀት በመመልከት ጥሩ ብቃትን መለየት። ምንድነው የኔ ችሎታ፣ የኔ አቅም፣ የኔ ክህሎቶች ምንድን ናቸው? ምኑ ጋር ነው እኔ በሰራ ኢፌክቲቭ የምሆነው? ምኑ ጋራ ነው ባደርግ የሚሳካልኝ ውጤታማ መሆነው? ምን ስሰራ ነበር እስከዛሬ ስኬታማ የሆንኩት? ትንንሽ ነገሮች ሊሆን ይችላሉ፣ ቤት ውስጥ የምንሰራቸው ነገሮች ሊሆን ይችላሉ። ነገር ግን የሚጠቁሙን ነገሮች አሉ። ምን ሳደርግ ነው ከጓደኞቼ ጋራ በጓደኞቼ ዘንድ አክሰፕታንስን የማገኝ? ምን ላይ ነው? እዚህ ያ ነገር ከኔ ብቃት ጋራ ትልቅ ግንኙነት አለው ማለት ነው። ከሌሎች ጋራ ራስን አለማወዳደር። we are unique፣ እኛ የተለየን። እያንዳንዳችን የተለየ አሻራችን እንደሚለያይ ብቃታችን፣ ችሎታችን፣ አስተሳሰብ፣ አመለካከታችን ሁሉ የተለያየ። ምናልባት ከሰዎች ጋር የምንጋራቸው አስተሳሰቦች፣ አመለካከቶች፣ ብቃቶች ሊኖሩ ይችላሉ። ነገር ግን እኛ ደግሞ የተለየ የራሳችን የሆነ ማንነት ያለን ሰዎች። ስለዚህ ራሳችን ከሌሎች ጋር አለማወዳደር። ቅድም ያልኩት የሯጭ ሰውዬ ሩጫውን ትቶ ኳስ ከሚጫወት ሰው ጋር ከተወዳደረ በእርግጠኝነት ፌል ያደርጋል። በእርግጠኝነት ማለት ለምን? የእሱ ችሎታ የነበረው እዚህ ጋር አልነበረም ማለት ነው። እዚህ ብዙዎቻችን ችሎታችንን ስለማናቅ ያልሆነበት ወይም ደግሞ ኢንተረስት የሰጠን ቦታ ብቻ ላይ ነው እየተሰለፍን ያለ ነው ማለት ነው። ኢንተረስት ስላለን ብቻ በነገሮች ላይ ስኬታማ መሆን እንችላለን ማለት አይደለም። በእርግጥ ያንንም ነገር ከፈለግነው ዋጋ ቢያስከፍለንም ልንደርስበት እንችላለን። ነገር ግን የራሳችን አቅምና ችሎታ በአጭሩ ወይም ደግሞ በቀላሉ ኢዝሊ የምንደርስበት ጉዳይ ወይም የምንደርስበት ቦታ እያለ የሌሎችን ሰዎች ነገር መመኘት የለብንም። ለዚህ ነው ከራሳችን ጋር ሰዎችን ማወዳደር የለብንም። ለምሳሌ ገና ጀማሪ ሆነን ትልቅ ቦታ ከደረሱት ሰዎች ጋር ራሳችንን ማወዳደር የለብንም። ስለዚህ ራሳችሁን ማወዳደር አቁሙ ማለት ነው። በሌሎች ድካም በመመስረት ራስን ከፍ ለማድረግ አለመሞከር። አይታላ እሱ እኮ ይሄን አይችልም እኔ እችላለሁ ማለት የለብንም በጭራሽ። ሁል ጊዜ ውድድራችን ከራሳችንና ከራሳችን ጋር። አይታል ትልቅ ነገር የሚያስብ ሰው ሲጀመር ከሰዎች ጋር አይወዳደርም። ኢትዮጵያ ሆነ በቃ ከእንትና መብለጥን አታስብ።
ሲጀመር ኢትዮጵያ ኢኮኖሚካሊ ዝቅ ያለች ሀገር በብዙ አቅጣጫ አንዳንድ ነገሮች ላይ ነው የተሻለ ከዓለም ሜቢ በሩጫ ነው የምንታወቀው ኦር በቡና ኤክስፖርት ዋቴቨር። ግን ኢትዮጵያ ውስጥ ብዙ ኤክሴል ልታደርግበት የምትችለው ጉዳይ አለ። ስለዚህ እንትና አለመቻል እንትና ስላልቻለ አንተ ስለቻልክ ወይም ደግሞ እንትና መኪና ስለሌለ አንተ መኪና ስላለ ጀምር መኪና መያዝ ስኬት አይደለም። ሰዎች አስተሳሰባቸው ነው ትልቅ የሚያደርጋቸው። ስለዚህ በሌሎች ድካም ላይ መመስረት የለብንም። ያልቻሉ ብዙ ሰዎች ከ100 ሚሊዮኑ አይ ቲንክ አይ ዶንት ኖ ስንት ሚሊዮን እንደሆነ የሆነ ነገር ያለው ውስጥ ስለገባ ያ ማለት በቃ ችሎታ ነው ማለት አይደለም። ገና ከራስ ጋራ በደንብ ልትወዳደር፣ ከራስ ጋራ በደንብ ልትፎካከር ይገባል። ከየትኛው ማንነት? ከነገ ማንነት ጋር ማለት የዛኔ ጥሩ ራስን ማሳደግ፣ ጥሩ ራስን ማስተካከል ወይም ማሻሻል ትችላለህ ወይም ትችያለሽ ማለት ነው። ድካምህን ለማሻሻል ሞክር። ብዙ ሰዎች ድካማቸው ላይ ብዙ ጊዜ አይሰሩም፣ በተለያየ ምክንያት ማለት ነው። ድካምን ለማሻሻል መሞከር በጣም አስፈላጊ ነው። ምክንያቱም አንዳንድ ድካሞቻችን ናቸው ከትልልቅ ነገር የሚያጎሉን ወይም ትልልቅ ቦታ ላይ እንዳንደርስ የሚያደርጉ። ስለዚህ ድካማችን ላይ ኢንቴንሲቭሊ መስራት መቻል አለብን። ያንን ስናደርግ ግን ሁሌ መርሳት የሌለብን በበጎን ማንነታችን ላይ ማተኮር አለብን። ዛት ሰዎችን ከውድቀታቸው ከድካማቸው የሚያወጣቸው አንድ ትልቅ ነገር በበጎ ማንነታቸው ላይ ያላቸው ትኩረት ልክ ነው። ስለዚህ ትኩረታችን ሺፍት ካደረገ በቃ መፋየት ወይም ችግሮቻችን ላይ ማየት እዛ ጋር ያለውን ለማስተካከል መሞከር ላይ ብቻ ከቆየን በጎ ነገራችን ላይ ትኩረት ካላደረግን ስኬታማ የመሆን ቻንሳችን በጣም ዝቅተኛ ነው። ስለዚህ በጎ ነገራችን ላይ እናተኩር። እሱን ነገር ነርቸር ማለት ማሳደግ ላይ ጊዜ መስጠትና ኢነርጂያችንን፣ ታይማችንን፣ ሪሶርሳችንን ማጥፋት መቻል አለብን እዛ ላይ ማለት ነው። ልታሻሽላቸው የሚገባህን ነገሮች ዝርዝር ጻፍ። ምንድናቸው በህይወት ሊስተካከሉ የሚገቡ ነገሮች? እነዛ ነገሮች ችግር መሆናቸው እስኪበቃ ድረስ ስራባቸው። ወርኩን ዘ ለምሳሌ በየሆነ ጉዳይ ገንዘብ በማግኘት ጉዳይ ፌላር በሪሌሽንሺፕ ከሰዎች ጋር ባለኝ ግንኙነት በጓደኝነት ልንላቸው ምንችላቸው ብዙ ነገሮች አሉ። እነዛ ነገሮች ሊስት እናርጋቸው። እያንዳንዱ እስኪስተካከሉ ድረስ እንስራባቸው። ለምሳሌ በዛ ጉዳይ የተጻፉ መጽሐፍትን ማንበብ ሊሆን ይችላል፣ ቪዲዮዎችን ማየት ሊሆን ይችላል። በነዛ ጉዳዮች ልናደርግ የሚገባውን ነገር ሁሉ ማድረግ ሊሆን ይችላል። ስለዚህ ማሻሻል ወይም ደግሞ ነገሮችን ማስተካከል እንደ ረሃብ ሊሆንብን ይገባል። የተራበ እስኪጠግብ ድረስ እንደማያርፍ እንደዛ ማለት ነው። እነዛን ነገር ማሻሻል ረሃባችን ሊሆን ይገባል። መሞከር፣ ደጋግመን መሞከር፣ ማስተካከል ወይም ደግሞ መስራት በእነዛ ጉዳዮች ላይ ያስፈልገናል ማለት ነው። እዚህ ችግር መሆናቸው ሲያበቃ እነዛ ነገሮች ሰርዛቸው፣ ልክ እንደ ቱዱ ሊስት ማለት ነው። ይሄ ጉዳይ ተስተካክሏል ወይም ይሄ ነገር ከህይወት ያስወግጄዋለሁ፣ ይሄን ነገርም በቅቷል አልቋል ብለን የምንላቸውን ሰርዘን ማስወገድ ማለት ነው። ዝርዝሮቹን ግን መጻፍ ያስፈልገናል ለማስተካከል፣ ሁሌም እንዲያስታውሰን ማለት ይሄ ነገር አልተስተካከልም ካለን ያን ነገር ለማስተካከል ጊዜና ኢነርጂ ወይም ሁኔታዎችን እንድንሰጥ ወይም እንድናስተካክል ወይም እንድንሰራበት ይረዳናል ማለት ነው። ሁልጊዜ የተሻለ ነገር ለመስራት ሞክር። ትላንትና ያረከውን ነገር አትድገመው። ድገመው። የሚጠቅም ነገር ከሆነ ደጋግሞ በማድረግም መልካምነት አለ። ግን ደግሞ አሻሽለህ አድርገው። ራሱ ምኑን ልታሻሽል ትችላለህ? ዛሬ ያ የምትሰራውን ነገር በምን አይነት ሁኔታ ልትቃኘው ወይ ልታስተካክለው የተሻለ ልታደርገው ትችላለህ? ስለዚህ ሁል ጊዜ የተሻለ ነገር ለመስራት ሞክር። የተሻለ ነገር ዋጋ ቢያስከፍልም የተሻለ አድርገው። ያንን ዋጋ ለመክፈል ራስን ዝግጁ አድርግ። ስለዚህ ሌላ ስለ ራሳችን ያለውን ኢሜጅ ስለ ራሳችን ያለውን መልክ ለማስተካከል አስተያየት መስጠትና መቀበልን መማር መቻል አለብን። አስተያየት ስንሰጥ ነገሮችን ለማስተካከል የሆነ ሊሆን ይገባል። ሰዎችን አታክ ለማድረግ፣ ሰዎችን ለማንቋሸሽ፣ ለማዋረድ
አስተያየት መስጠት የለብን። ይሄ በጣም ጸያፍ የሆነ ነገር፣ የሰዎችን ዲግኒቲ ለመንካት መናገር ወይም ደግሞ አስተያየት መስጠት የለብን። ስለዚህ አስተያየትን መስጠትና መቀበልን መማር፣ በትክክለኛው መንገድ ማለት ነው። መቀበልን መማር። ሰዎች የሆነ ነገር ሲነግሩ ምናልባት ሰዎቹ ያሉበት ቶን ልክ ላይሆን ይችላል። ቅድም እንዳልኩት ለማንቋሸሽ ሊመስል ወይ ሊሆንም ይችላል። በዚህ አጋጣሚ ግን ከዛ ውስጥ ምን እማራለሁ ብሎ መውሰድ የአስተዋይ ሰው ባህሪ ነው ማለት ነው። በሰዎች ላይ የምታየውን መልካም ስራ ወይም ባህሪ አድንቅ። ዋው ዛሬ አምሮብሃል ሊሆን ይችላል። ቀላል ዛሬ አምሮብሻል፣ ስጉድ ኮምፕሊመንት ነው፣ መልካም የሆነ አስተያየት ማለት ነው። ያን ነገር አሪፍ አድርገሽ ሰርተሻል፣ ደስ ይላል፣ በጣም ጎበዝ ልንል እንችላለን አንድ ሰው። ስለዚህ በሰዎች ላይ የምታየው መልካም የሆነ ነገር መስጠት፣ አስተያየት መስጠት፣ ስራ፣ ባህሪ፣ ድርጊት፣ ጸባይ፣ ልማድ፣ ካራክተር፣ የተለያዩ ነገሮች። ስለዚህ አስተያየት መስጠት መቻል አለብን ለመልካም ነገሮች ማለት ነው። አስተያየት የሚያስፈልገውን ቢመስል አስተያየትን ተቀበልና አመስግን። እና ነገሮች አስተያየት የማያስፈልገው ይመስላል። ኮመን የተለመደ ስኬት ሊሆን ይችላል፣ የተለመደ ውድቀትም ሊሆን ይችላል። አንዳንዴ የተለመደ ነገር ሲሆን አይ በቃ እሷ ልምዷ ነው ወይም ልማዱ ነው ብለን መተው የለብን። አስተያየት መስጠት መቻል አለብን። እቺን ነገር ብታስተካክል፣ አሁንም እቺን ነገር ብታስተካክል፣ ሰዎች አንዳንዴ በትክክል ላይ ይረዱን ይችላሉ። እኛ ግን ከኛ የሆነውን ኃላፊነት መወጣት መቻል አለብን ማለት ነው። ሌላው የራሳችንን ምስል የሚያስተካክል ነገር አዲስ ፍላጎትን ማዳበር። በትክክል ሰራዋለህ ብለህ የምታስብበትን ስራ ላይ ተሰማራ፣ ሞክረው፣ ልትወደውም ትችላለህ። ስለዚህ በትክክል ሰራዋለህ ብለህ ቅድም እንዳልኩት የትኛው ነው የኔ ጥንካሬ የሚለውን ማየት ያለብን ለዛ ነው። በትክክል እሰራዋለሁ ይሄንን ነገር ብለን የምናስብበት እነዛ ነገሮች ላይ ልንሰማራ ይገባል።